ቀላሉ መንገድ እያለ በከባዱ መንገድ ከመራ እግዚአብሔር ልክ ነው። አጭሩ መንገድ እያለ በረጅሙ መንገድ ከመራ እግዚአብሔር አዋቂ ነው። ልክ ነው። ዊዝ ኖ ሪዝን በረጅሙ መንገድ በከባዱ መንገድ አይመራህም እግዚአብሔር። ወዳጆቼ ከግብፅ ወጥተው ከነዓን ለመግባት አጭሩ መንገድ ቀላሉ መንገድ እያለ በከባዱ መንገድ መራቸው እግዚአብሔር። ኤርትራን የሚያክል ግዙፍ አስፈሪ ፍጥረት ከፊት ለፊታቸው እያለ እግዚአብሔር በዛ መንገድ ሲያመጣቸው ሳያውቅ ይመስላል። አውቆ እኮ ነው። ከፊት ለፊታቸው ያለው መቃብራቸው ሳይሆን የጠላቶቻቸው መጥፊያ ወይባል እንደሆነ እግዚአብሔር በደንብ ያውቃል። ሰው በህይወቱ ብዙ ነገሮች ይገጥሙታል። ማግኘት፣ ማጣት፣ ከፍታ፣ ዝቅታ፣ መወደድና መጠላት፣ ብቸኝነትም ሆነ በሰው መካከል መሆን በሰዎች ህይወት ውስጥ የማይቀሩ ሀቆች ናቸው። የከበደኝ ነገር፣ ያቃተኝ ነገር፣ በህይወቴ የበዛው ማዕበል፣ የማልፍበት ውጣውረድ ከዛ ማዕበል ከሚያወጣኝ ከዛ ውጣውረድ ከሚገላግለኝ ይልቅ በጣም ማወቅ የምፈልገው ነገር ቢኖር ይሄ ማዕበል በህይወቴ ለምን ሆነ፣ ውጣውረዱ መነሻ ምክንያቱ ምንድን ነው የሚለውን ነገር ማወቅ እፈልጋለሁ። የኢዮብን መጽሐፍ ስታነቡ የምትመለከቱት ነገር ምንድነው? ኢዮብ በምስራቅ ይኖሩ ከነበሩ ሁሉ ሰዎች እጅግ ባለጠጋ የነበረ ሰው ነበረ። የሚቆጠሩ 33,000 ንብረቶች የነበሩ ሰው ነበረ። እጅግ ባለጠጋ፣ እጅግ የተከበረ ሰው እንደነበር ታውቃላችሁ። በተለይም በእኛ ቤት የተለመደ ከዚህ ከኢዮብ መጽሐፍ የተወሰደ የበረከት ቃል አለ። ኢዮብ የትላንትና ህይወቱን ብትመለከቱ ምን አይነት ህይወት ይኖር እንደነበረ የእግዚአብሔርን ቃል ስታነቡ የምታገኙት ምንድነው? አንደኛ የእግዚአብሔር መብራት በእኔ ላይ ይበራ በነበረ ጊዜ፣ ልጆቼ በዙሪያዬ በነበሩ ጊዜ እግዚአብሔርም ድንኳኔን ይጋርድ ነበረ ብሎ ይናገርና ከምን አይነት የህይወት ከፍታ ላይ ይኖር እንደነበረ ስታዩ፣ መንገዴ በቅቤ ይታጠብ ነበር፣ እንደ ድንጋይ የሆነ ነገር ዘይት ያፈስልኝ ነበር። ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተው ዞር ይሉ ነበረ። እኔ ለዕውር ዓይን ለአንካሳም እግር ለድሃም እናትና አባት ነበርኩኝ። ባል የሞተባትን እልል አሰኛት ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ያኖረኝ ነበር። ከአፌ ቃል በኋላ ማንም አንዳች አይጨምርም ነበር። እንደዚሁም የአፌን ቃል ንግግሬን የጢብን ዝናብ እንደሚሹ ይሹ ነበር። አፋቸውን ከፍተው እኔ የምናገረውን ነገር ለመስማት ይጠብቁ ነበር ብሎ ኢዮብ ይናገራል። በሚገርም ሁኔታ ትናንትና ይኖርበት የነበረውን የህይወት አይነት የህይወት መንገድና ከፍታ ስትመለከቱ የሚገርም ነው። ምናልባትም በኢዮብ ደረጃ የተባረከ ፕሮስፐር ያደረገ ሰው መጽሐፍ ቅዱስ ውስጥ ፈልጋችሁ ማግኘት ይቸግራችኋል። የሚቆጠሩ 33,000 ንብረቶች የነበሩ ሰው ነበረ። ለዚህኛውም ለዛኛውም ለፍየሉም ለግመሉም እረኛ መድቦ አይችልም። ከዚህ የተነሳ የእግዚአብሔር መብራት ድንኳኑን ይጋርድ ነበረ። የኢዮብ የሆነውን ነገር በጠቅላላ እግዚአብሔር ፕሮቴክት ያደርግለት ነበር። እግዚአብሔር ይጠብቅለት ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ነበር የምኖረው አለ። ንጉሥ በሰራዊቱ መሃል የሚኖረው አዞ እንጂ ታዞ እንዳልሆነ፣ ተፈርቶ እንጂ ፈርቶ እንደማይኖር ኢዮብ እኖር የነበረው አስፈርቼ ነው፣ አዝዤ ነው። ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበረ። ማንም በፊቴ አይቆምም ነበር ብሎ ይናገራል። ድንገት ባልታሰበና ባልተገመተ ሁኔታ ኢዮብ ባልተዘጋጀበትና ምክንያቱም ምን እንደሆነ ባላወቀበት ሁኔታ የገጠመው ነገር ደግሞ አሁን ከነገርኳችሁ ፍጹም በሌላ ጽንፍ ተቃራኒ ሲሆን ታገኛላችሁ። ወዳጆቼ የኢዮብ መጽሐፍ 30ዎቹ ምዕራፎች ኢዮብ የደረሰበት ውድቀት፣ የገባበት እንደዚህ ድንጋጤ የመጣበትን ጨለማ ምክንያት ለማፈላለግ ነው። ከነ በልዳዶስ ከነ ኤልፋዝ ጋር ክርክራቸው፣ ሙግታቸው ምክንያቱ አንተነ። ኢዮብ ደግሞ በአንድ በኩል ይላል ተውኝ ባካችሁ እኔ ማቀው ነገር የለም። እንደምታውቁት መጽሐፉ ራሱ ኢዮብ እጅግ ጻድቅ ሰው እንደነበረ፣ መስዋዕት እንኳን እንደማያጓድል፣ ለልጆቹ እንኳን መስዋዕት ያቀርብ እንደነበረ፣ ራሱን በእግዚአብሔር ፊት ያቀርብ እንደነበር መጽሐፉ ይናገራል። እና ይሄ ሰው ሳይዘጋጅ ድንገት በማያቀው የህይወት ጨለማ ውስጥ ሲገባ ትላንትና መንገዱ በቅቤ ይታጠብለት የነበረ፣ ድንጋዩ የዘይት ፈሳሽ ያፈስለት የነበረ፣ ትላንትና ንጉሥ በሰራዊቱ መሃል እንደሚኖር ይኖር የነበረ ሰው ከዛ ቀጥሎ የገጠመውን ነገር ስትመለከቱ ሰውነቱን በገል እስከ ማከክ፣ ሀብት ንብረቱን እስከ ማጣት፣ ልጆቹን በሚገርም ፍጥነት በአንድ ጀንበር እስከ ማጣት፣ ጨለማ ከሚወርሰው ድረስ ሲደርስ ታያላችሁ። ልክ ሰው ሲከሰስ ፍርድ ቤት መጥሪያ እንደሚሰጥ መጥሪያውን ሄዶ ለተከሳሽ እንደሚሰጥ ማን ወንድ ማን ጀግና ነው? እግዚአብሔርን በኢዮብ ጉዳይ መጥሪያ ሊሰጠው የሚችል ማን ነው? ስለዚህ ያለኝ አማራጭ አንድ ጉዳይ ነው እና ዳኛዬን ምህረት መለመን ብቻ። በቃላት ልቀር ጻድቅ እንኳን ብሆን፣ ምንም እንኳን እንከን ባይኖርብኝ፣ ምንም እንኳን ስህተት ባይገኝብኝ፣ ምንም እንኳን ኃጢአት በኔ ላይ ባይኖር፣ ጻድቅ እንኳን ብሆን ልመልስለት የምችለው ነገር የለኝም። ጻድቅ እንኳን ብሆን አንተ ስህተት ነህ ልለው አልችልም። እኔ ስህተት እንኳን ባልሆን እግዚአብሔርን አንተ ተሳስተሃል ብዬ ልለው አልችልም። እና እንደውም እንደዚህ ይላል ወዳጆቼ ይላል፣ አንድ ቀን ግን ይላል አታኜ እኔን ለመርዳት
በምድር ላይ እንደሚቆም አውቃለሁ። ሕይወቴ እንደዚህ ሆኖ እንደማበቃ አውቃለሁ። እኔን ለመርዳት በምድር ላይ እንደሚቆም አጨራረሴ እንደዚህ አይሆንም፣ እንደዚህ አይሆንም። ይገርማችኋል፣ እርግጠኛ ነኝ አዳኜ እኔን ለመርዳት በምድር ላይ እንደሚቆም። ጠላቶቼ ደስ አይበላችሁ፣ ውድቀቴን ያያችሁ ሰዎች ደስ እንዳይላችሁ። እኔን ለመርዳት በምድር ላይ እንደሚቆም፣ ሊያግዘኝ፣ ቀና ሊያደርገኝ፣ እምባዬን ሊያብስ፣ ቆሻሻዬን ሊያራግፍ፣ ታሪኬን ሊቀይር አንድ ቀን በምድር ላይ እንደሚቆም አውቃለሁ ይላል። እንደውም ሲናገር እንደዚህ ነው የሚለው፣ አዳኜ ሕያው እንደሆነ ነው የሚለው። ይሄ የሆነብኝ ነገር ሲሆንብኝ ሞቶ አይደለም፣ ከዙፋኑ ወርዶ አይደለም። አዳኜ ሕያው ነው፣ ዛሬም በዙፋኑ ላይ አለ። እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ አለ። አውቃለሁ የሚል ሰው አሜን ይበል። የሆነበት የገባበትን ጉድጓድ፣ የገባበትን ጨለማ፣ የገባበትን አዘቅት ኢዮብ በምን መልኩ ነው ዲፋይን የምታደርገው ስትሉት እንደዚህ ነው የሚለው፣ መንገዴን ሰጋው ይላል፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ሰውነቴን አፈራረሰው፣ እንደ ብርቱ ጠላት ቆጠረኝ። ዛፍ እንደሚነቀል እንደዛ ተስፋዬን ነቀለው ተስፋዬ። ሰዎችን፣ ወዳጆቼ፣ ጓደኞቼ ከኔ አራቃቸው። ሕፃናት ልጆች ይሳለቁብኛል። ሰራተኞቼ በቁልምጫ ቃል ስጠራቸው አቤት አይሉ ማለት። ትናንትና መንገዴ በቅቤ ይታጠብ ነበር እንዳላለ ዛሬ ግን መንገዴ ዘጋው መንገዴ። ብራዘር፣ ሰይጣን ቢዘጋው በኢየሱስም ታስከፍታል። እግዚአብሔር ከዘጋው ግን ምን አድርገህ ትከፍተዋል? አትከፍተውም። በጾም በጸሎት አትከፍተውም። ከዘጋው እሱ ብቻ ነው የሚለው። ክብሬን ገፈፈው። ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ያኖረኝ ነበር የሚል ሰውዬ ዛሬ ግን ክብሬን ገፈፈው። የተመሰከረለት ምስክርነትና ስሙና ሕይወቱ ኦፖዚት ሆኗል። እና ምክንያቱም በማያውቅ ሁኔታ ሰውነቴን አፈራረሰኝ። ከዛ ሲናገር እንደ ብርቱ ጠላት ቆጠረኝ። እንዴት ያለ ጉዳይ ነው! ጻድቅ ሰው ነበር፣ እግዚአብሔር የሚፈራ ሰው ነበር፣ መስዋዕቱን የሚሰዋ ሰው ነበር ብሎ እንደ ብርቱ ጠላት ቆጠረኝ። የሚገርም ነው። ይሄ ነገር አብሮ ይሄዳል ወይ? ይስማማል ወይ? ወዳጆቼ፣ ኢዮብ ከገባበት መከራ በላይ ከመከራው ሲወጣ ስለ እግዚአብሔር ያለውን መረዳት ሳያስነካ በመውጣቱ እማራለሁ። አሁን ያላችሁበት ሁኔታ ያልፋል። አሁን ያላችሁበት ሁኔታ ያልፋል። በሚያልፍ ሁኔታ ውስጥ ለእግዚአብሔር ያላችሁ መረዳት ሳታስነኩ፣ ቋንቋ ሳትቀይሩ መውጣት ክርስትና ይባላል። የሚገርም ነው። ይገርማቸዋል። ሰውነቱ ፈራርሶ፣ ሀብቱ ጠፍቶ፣ ተስፋው ተነቅሎ፣ ክብሩ ተገፎ፣ መንገዱ ተዘግቶ እንደዚህ ይላል፣ አዳኜ ያው እንደሆነው የማይመረመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል። ሁሉን ታደርግ ዘንድ ቻይ እንደሆንክ የገባኝ ነገር አንድ ጉዳይ ነው። በተከፈተው በር ብቻ ሳይሆን በተዘጋብኝም በር የገባኝ ነገር ሁሉን ታደርግ ዘንድ ቻይ እንደሆንክ ነው። አንተ ሀሳብ ከቶ ሊከለከል እንደማይችል ነው። አሁን በእኔ ሕይወት እየተፈጸመ ያለው ሀሳብህ ነው። ሀሳቤን የከለከልከው ሀሳብህን በሕይወቴ ልታደርገው ልተገብረው ስለፈለክ ነው። ሁሉን ታደርግ ዘንድ ቻይ ነው። ይኸውላችሁ መንገዳችሁ ስለተዘጋ፣ ሀብታችሁ ስለጠፋ፣ ተስፋችሁ ስለተነቀለ፣ እግዚአብሔር እንደ ብርቱ ጠላት ስለቆጠራችሁ፣ ከእግዚአብሔር ጋር በማጉረምረም ተጣልታችሁ በኩርፊያ መንፈሳዊ ነገራችሁን አበላሽታችሁ ትሄዳላችሁ ብሎ ሰይጣን ሲጠብቅ፣ ዛሬ ግን እናንተ ከዚህ ቤት ስትወጡ እንደዚህ ነው የምትሉት፣ ሁሉን ያደርግ ዘንድ ቻይ ነው። ሀሳቡ ከቶ ሊከለከል አይችልም። የማይመረመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል። እኔ በዚህ ማለዳ ትንቢት እናገራለሁ። በሕይወታችሁ ታላቅ ነገር ይሆናል። ከአይምሮ በላይ የሆነ ነገር በሕይወታችሁ ይሆናል። እንዳትሰሩም፣ እንዳትማሩም፣ እንዳታገቡም፣ እንዳትወጡም፣ እንዳትገቡም መንገድ የተዘጋባችሁ፣ እያመለካችሁ የሆነ ቅርቃር ውስጥ የገባችሁ፣ ክብራችሁ የተገፈፈባችሁ፣ ዛሬ በብዙ መናቅ፣ መጠላት፣ በብዙ መረሳትና ሪጀክሽን ውስጥ እያለፋችሁ ያላችሁ፣ ድንገት በሆነ ሁኔታ ባልተዘጋጃችሁበት የህይወት ማዕበል ውስጥ እየተደፈቃችሁ ያላችሁ፣ ልትሞቱ ሩብ ጉዳይ የቀራችሁ የመሰላችሁ ሰዎች፣ ለሌሎች ሰዎች እንደ ልባቸው የሚኖሩ ሰዎች ህይወት ቀሏቸው መንገድ ተከፍቶላቸው ሲያበቃ፣ ለእናንተ ግን መንገድ ዝግ የሆነባችሁ፣ የብረት በር የሆነባችሁ፣ የናስ መዝጊያ የሆነባችሁ ሰዎች በደንብ አድርጋችሁ ስሙ። እኔ በጣም በክርስትና ህይወቴ የሚገርመኝ በእናንተ የጸጋ ስጦታ፣ በእናንተ በኩል፣ በእናንተ መንገድ የብዙ ሰዎች ጥያቄ ተመልሶ፣ እናንተ ግን በተመሳሳይ ጥያቄ ውስጥ ስትኖሩ ለመናገርም፣ ለማውራትም፣ ለቋንቋም፣ ለመዝሙርም እኮ በማይመች ሁኔታ ውስጥ የምታልፉ ሰዎች አላችሁ። እግዚአብሔር ሲዘጋባችሁ፣ ሲከለክላችሁ፣ ሲዘገይባችሁ ምክንያት አለው። እግዚአብሔር ትክክል ነው። ለመሰለ ሰጥቶ ብቻ አይደለም ተቀብሎም ስለሚባር፣ ከፍቶ ብቻ አይደለም ዘግቶም ስለሚሰራ፣ እግዚአብሔር አውጥቶ ብቻ አይደለም አስገብቶ የወደደውን የልቡን ሐሳብ ስለሚያደርግ፣ እግዚአብሔር ሲዘጋ ትክክል ነው። ሲከፍት ብቻ አይደለም። እግዚአብሔር ሲሰጣችሁ ብቻ አይደለም፣ ሲከለክላችሁም ልክ ነው። እግዚአብሔር በፈለጋችሁት ሰዓት ፈጥኖ ሲደርስላችሁ ብቻ አይደለም። ለምንድን ነው ነገሬ የዘገየው ያላችሁ ሰዎች፣ አዎ አብሶሉትሊ ፐርፌክት እንዳልሆን አውቃለሁ። ግን በምችለው መጠን በድካሜም ንስሐ የገባው ከጌታ ጋር ያለኝን ሪሌሽንሽፕ ለማስተካከል በምችለው መጠን እግዚአብሔርን ለማስደሰት እንደ ፍቃዱ ለመኖር እየጣርኩኝ ነው። ከሌላ ሰው የተለየ ምን እርግማን፣ ምን ኃጢአት፣ ምን የዘር ማንዘር ጦስ ጥንቡሳት ቢኖርብኝ ነው ነገሬ የተከለከለው፣ መንገዴ የተዘጋው፣ እግዚአብሔር የዘገየብኝ የምትሉ ሰዎች እዚህ ውስጥ ትኖራላችሁ። ለ38 ዓመት መጥመቂያው አጠገብ የተቀመጠው ሰውዬ ላለፉት 38 ዓመት ከሱ ኋላ የመጡ ሰዎች እየተፈወሱ ሲሄዱ፣ እሱ ግን እዛው
ሲቀመጥ ምን የሚል ይመስላችኋል ወዳጆቼ? የተዘጋባችሁ በር ያልተከፈተው ረዳት ስለሌላችሁ አይደለም፣ እግዚአብሔር ስለዘጋው ነው። በጣም ቀላሉ ነገር ከባድ የሆነባችሁ እናንተ ብልጠትም ዕውቀትም ስለሌላችሁ አይደለም። እናንተማ ጭስ እንኳን እንዴት መውጫ የለውም። እናንተ እንዳላችሁ እንደምትጠጣጠፉት እንደናንተ ጩልሌ እና እንደናንተ አራዳ እንደናንተ ብልጠት እንደናንተ ዕውቀት ነገር ባይን የሚገባችሁ እንኳን አይደለም ይሄንን የሌላውን ነገር ወንድና ሴት የምትለዩ ሰዎች ቀላሉ ከባድ ሲሆን ደባባ የሆነው ለእናንተ ግን በብረት መዝጊያ እንደተዘጋ ሲዘጋባችሁ አለው ነገር አለው ሐሳብ አለው ምክንያት። እግዚአብሔር ሲከፍት ብቻ ሳይሆን ሲዘጋ፣ ሲሰጥ ብቻ ሳይሆን ሲቀበልም፣ እግዚአብሔር ሲፈጥን ባሰባችሁት በትክክለኛው በዛ ጊዜ ሲደርስ ብቻ ሳይሆን ሲዘገይ ምክንያት ሲዘገይ ዓላማን። ስለዚህ ዛሬ እንድትሉ የምፈልገው እግዚአብሔር ትክክል ነው። ለዚህ ነው ኢዮብ እንደዚህ አለ፣ ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። እግዚአብሔር አምላክ ሲዘጋባችሁ፣ ሲዘገይባችሁ፣ ሲከለክላችሁ ልክ ነው። ምክንያቱም አንደኛ የተሻለ ነገር አዘጋጅቶላችሁ ነው። መጽሐፍ ሲናገር እንደዚህ ይላል፣ ከዚህም ነገር በኋላ ኢዮብ 120 ዓመት ኖረ፣ 7 ወንዶችና 3 ሴቶች ልጆች ተወለዱለት። በዓለም ላይ የኢዮብን ሴቶች ልጆች የመሰለ ቆንጆ አልነበረም። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው ይላል። ይሄ የሚገርም ነው። ከዚህ ነገር በኋላ ከመንገዱ መዘጋት፣ ከተስፋው መነቀል፣ ከሰዎች ከሱ ከመራቃቸው በኋላ ከሀብቱ መጥፋት፣ ከክብሩ መገፈፍ በኋላ 120 ዓመት ኖረ። ይገርማችኋል። ያው ነግራችኋለሁ። ከዚህ ነገር በኋላ አሁን ካላችሁበት ነገር በኋላ ገና ረጅም ዘመን ትኖራላችሁ። የጠፋው ሀብት ይዟችሁ አይጠፋም። የሄዱት ሰዎች ደስታችሁን አይወስዱትም። እነግራችኋለሁ በእግዚአብሔር መንፈስ ሆኜ ከዚህ በኋላ ረጅም ዘመን ትኖራላችሁ። የዘጋው ለተሻለ ነገር ነው። የዘጋው ለቆንጆ ነገር ነው። የከለከላችሁ ቢዩቲፉል የሆነ ነገር ከፊት ለፊታችሁ ስላለ ነው። የሚሰማኝ ሰው ካለ ረገጥ ያርክና አሜን በል። ዛሬ ማለዳ በእግዚአብሔር መንፈስ ሆኜ ትንቢት እናገራለሁ። አጨራረሳችሁ እንዳጀማመራችሁ አይሆንም። መጨረሻችሁ ያማረ ይሆናል። ደግሞ ክብር ያለው ጅማሬው ሳይሆን ፍጻሜ ውስጥ ነው። እግዚአብሔር የሚዘጋባችሁ የሚከለክላችሁ የሚዘገይባችሁ ለተሻለ ነገር ነው። ከ1 ዓመት ከ2 ዓመት በኋላ ያ የሚበልጠው ነገር እጃችሁ ሲገባ ለካ በ2017 16 ያለቀስኩት ያግረመረምኩት ወይኔ ስላልገባኝ ነው ስላልተረዳው ነው እንደዚህ ነው የምትለው። ያኔ የተሻለው ነገር እጅግ ሲገባ እንዲህ ነው የምትለው። እንኳን ተዘጋ፣ እንኳን ከለከልከኝ፣ እንኳን ዘገየ። ለካ ለዚህ ነው የዘገየኸው፣ ለካ ለዚህ ነው የከለከልከኝ፣ ለካ ለዚህ ነው ሕይወት የከበደኝ። ዛሬ በኢየሱስም ትንቢት እናገራለሁ። የሚበልጥ ነገር ከፊት ለፊታችሁ ይመጣል። የከበረ ነገር ከፊታችሁ ይመጣል። ያማረ ነገር ከፊታችሁ ይመጣል። የምትፈሩት ሰዎች፣ የምታመልኩት ሰዎች፣ የተከተላችሁ ሰዎች፣ በአደባባይ መስዋዕታችሁን የምትሰዉ ሰዎች፣ ተዘግቶባችሁ የምትዘምሩ ሰዎች፣ ሀብታችሁ ጠፍቶ ሰዎች ርቀዋችሁ ብዙ የህይወት ፈተና ውስጥ ሆናችሁ የምትዘምሩ ሰዎች እንኳን ደስ አላችሁ። የሚበልጥ ነገር ይመጣል። የሚበልጥ ነገር ይመጣል። አበሻ እንኳን ሲተርት እንደዚህ ይላል፣ ሳይደግስ አይጣላም ይላል። ሳይደግስ በሩን አይዘጋው፣ ሳይደግስ ነገራችሁን አይይዘው፣ ሳይደግስ አይከለክላችሁም። የሆነ ነገር ደግሷል። ክብር ደግሷል። ሹመት ደግሷል። ከፍታ ደግሷል። ቅባት ደግሷል። ዓለምን መዞር ደግሷል። አታሚን ስማ፣ ይኸውልህ ቃል ሲነገር ቃሉን እንደ እግዚአብሔር ቃል ስትቀበለው የእግዚአብሔር ያህል ይሰራል። አሁን እዚህ ቁጭ ብለህ የሰው ያህል ከተቀበልከው የሰው ያህል ነው የሚሰራው። ያስጨነቀኝ ለመልካም ሆነልኝ እንዳለ ለበጎ ለመልካም ለቆንጆ ለአማረ ለሚበልጥ ነገር ያስጨነቀ ለዛ ጉዳይ እንደሆነ ከዚህ በኋላ የቀራችሁ ህይወት አልፋችሁ ከመጣችሁት ህይወት ጋር ሲነጻጸር በጣም ቀላል። ከባዱን ሲዝን አልፋችሁታል። መጥፎውን ታይም ተሻግራችሁታል። በፈለጋችሁት ካልኩሌሽን የቀራችሁ መንገድ አጭርና ቀላል ነው። አልፋችሁ ከመጣችሁት አይከብድም። ነግራችኋለሁ፣ ከፊት ለፊታችሁ የተሻለ ነገር ተዘጋጅቶላችኋል። መጽሐፍ ሲናገር አንድ የቀን ጎደሎ የገጠመው ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች እጅ ገባ፣ ወደቀ። በሞትና በሕይወት መካከል ትተውት ሄዱ። ካህኑ መጣ፣ ትተውት ሄደ። ሌዋዊ መጣ፣ ትተውት ሄደ። የሚገርም ነው። በዘር በሃይማኖት የሚያውቁት ሊረዱት የሚገባቸው ሰዎች ትተውት ሄዱ። እንደወደቀ የሚቀር መስሎት ነበር። መጽሐፍ ግን ሲናገር ሌላ መጣ ይላል። የመጣው ደግሞ ከንፈር የሚመጥ ሳይሆን ቅባት የያዘ ከውለታ ማይነሳ። ታውቁታላችሁ ይሄን ቃል። አህያው ላይ ያስቀመጠው፣ ቁስሉ ላይ ዘይት አፈሰሰለት፣ ገዝታውስ ከፈለለት። ወዳጆች እመኑኝ፣ ያመለጣችሁ እድል የተበላሸ ጉዳይ ቢኖር ከዚህ በኋላ ግን የሚመጣው ከትላንትና የሚበልጥ የከበረ ያማረ የሚደንቅ ነው። ባለቀ ሰዓት በመጨረሻዎቹ የዕድሜ እርከን ውስጥ ሆና ሳራን እግዚአብሔር እንዳሰባት መጽሐፍ እንደሚናገር እግዚአብሔርም ከዚህ ነገር በኋላ ሳራን አሰባት። ለአብርሃም እንደተናገረ ወንድ ልጅን ሰጠው ተብሎ እንደተጻፈ እግዚአብሔር ያስባችኋል። ወንድ ልጅን ይሰጣችኋል። አሚን በሉ በደንብ አድርጋችሁ።
የማይመረመረውን ታላላቅ ነገር የማይቆጠረውን ታምራት ያደርጋል አምላኬ የኔ ጌታ አውቀዋለሁ። እንደውም ይገርማ አጨራረሴ በሰረገላ በክብር ነው የምጨርሰው። እንደ መርዶክዮስ ዛሬ በረንዳ ላይ ብታይ ነገ የምጠብቀው ግን አንድ ነገር እነግራለሁ። በዙፋን ላይ ይሆናል፣ በሰረገላ ላይ ይሆናል። እኔ ዛሬ ትንቢት ልናገር። የምትቀመጡበት በረንዳ ያጣችሁ ሰዎች እግዚአብሔር የምድሪቷን ከፍታ ይሰጣችኋል። ሲዘጋው ሲከለክላችሁ ሲዘገይባችሁ እግዚአብሔር ትክክል እያመለጣችሁ ሳይሆን እያስመለጣችሁ ስለሆነ ትክክል ነው። የሆነ ነገር እያመለጣችሁ እንዳይመስላችሁ፣ ከሆነ ነገር እግዚአብሔር እያስመለጣችሁ ነው። እየቀረባችሁ አይደለም። ስራ እያመለጣችሁ፣ ውጤት እያመለጣችሁ፣ በረከት እያመለጣችሁ፣ ምንም ነገር እያመለጣችሁ አይደለም። እናንተ እንደውም አይናችሁ ከንባልባችሁ ከስብራት ከውድቀትና ከአፍረት ከማትጠብቁት ካላሰባችሁት ጉዳት እያመለጣችሁ ነው፣ እያስመለጣችሁ ነው። እግዚአብሔር ሰው ከእግዚአብሔር ጋር ቆሞ ከሚሮጥ ሰው ይልቅ ይቀድማል። ሰው ከእግዚአብሔር ጋር ተቀምጦ ከፈጠነ ሰው ይልቅ ድል ያደርጋል። ብራዘር እግዚአብሔር ሲያስባችሁ ኤጅ ይዳዝናት ምንም ለውጥ አያመጣም። እድሜ ከቁጥርነት በስተቀር ምንም መዋጮ አይኖረውም። እግዚአብሔር ሲያስባችሁ እግዚአብሔር ለእናንተ የቀጠረው ሰዓት ሲሞላ እድሜ ማተር አያረግም። ይገርማቸዋል። ልጅ ወልዶ ለመሳም እድሜ ማተር አያረግም። ወዳጆቼ ተክሎ ለመብቀል ዘርቶ ለማጨድ ወጥቶ ለመግባት እድሜ ማተር አያረግም። የእግዚአብሔር ጉብኝት የእግዚአብሔር ሰዓት ለሕይወታችሁ ይምጣ እንጂ ስንቶቻችሁ እንደሆናችሁ አላውቅም። እግዚአብሔር ሲዘጋባችሁ ሲዘገይባችሁ እያመለጣችሁ ሳይሆን እያስመለጣችሁ እንደሆነ እየገባችሁ ያለ እያስመለጣችሁ ነው እኮ እግዚአብሔር ከአጭበርባሪ ካስመሳይ ላይ ጉልበታችሁንና ዘመናችሁን ከሚበላ እውነተኛ መስሎ ቀርቦ በኋላ ሊያስማማችሁ ከሚፈልግ ከዛ እያስመለጣችሁ ነው እግዚአብሔር እያስመለጣችሁ ነው። ይሄ አሰራሩ ነው። ዘግቶ ነው የሚያስመልጣችሁ ከክፋት ዘግይቶ ነው እግዚአብሔር አምላክ አይናችሁን ከንባ ልባችሁን ከስብራት የሚጠብቀው መጨረሻችሁን የሚያሳምረው እግዚአብሔር አምላክ ብዙ የማታውቁት በእናንተ ላይ የሚመከር ክፉ ምክር አለ። እግዚአብሔር ከዛ ፕሮቴክት የሚያረጋችሁ ነገሩን ያዛርጎት ጭምር ነው። አትላላጡ፣ አትጋጋጡ፣ የተዘጋውን ለማስከፈት የሄደውን ለመመለስ። እንደው መጽሐፍ ሲናገር እንደዚህ ያለ ወዳጆቼን፣ ጓደኞቼን፣ ዘመዶቼን ከኔ ያራቃቸው አለ። እነዚህ አይነት ፌክ ሰዎች፣ አስመሳይ ሰዎች ሲኖራችሁ ስብር ቅንጥስ የሚሉ ስታጡ ደግሞ በዛው ጥፍ የሚሉ ሰዎች እነማን እንደሆኑ ሪል ሰዎች ጄኒውን ሰዎች እነማን እንደሆኑ ሊያቅ ሲፈልግ እግዚአብሔር ሲከፈትላችሁ የተሰበሰቡ ሲዘጋባችሁ ሲበተኑ ያኔ አይናችሁ ይከፈታል። ያኔ ማስተዋል ትጀምራላችሁ። ለካ አካባቢዬን የከበበኝ አስመሳይ ነበረ፣ አታላይ ነበረ፣ እኔን ሳይሆን እኔን የፈለገ ነበረ። እንኳን ዘጋኸው ባይዘጋ ቢኖረው እውነተኛና ውሸተኛ አስመሳይና ሐቀኛውን መለየት አልችልም ነበር። ለጥቅማችሁ ነው እግዚአብሔር የሚዘጋው የሚዘገየው የሚከለክላችሁ። ሄሎ ሀብቴን አጠፋው፣ መንገዴን ዘጋው፣ ክብሬን ገፈፈው፣ ተስፋዬን ነቀለዋል። ሀብት ሲጠፋ ተስፋ ሲነቀል መንገድ ሲዘጋ እንግዲያውስ ምን ቀረልን ብለው ሰዎች ይታጠፋል። የዛ ጊዜ ይመቸዋል። የልቡ ለልብ ያጫውታል፣ ይወስድሃል፣ ያናግራል። እያባበለ ካልወሰደ በደረቁ አትሄድለትም አንተ። ምክንያቱም በአንተ ህይወት የማንም እጅ እንዳይኖርበት እግዚአብሔር ይገርምሃል። ህይወት እጅ ሲል አይወድም። የሰው እጅ ሲኖርበት አይወድም። እጅ ሲበዛበት አይወድም። እጅ የበዛበት ህይወት ለምስጋና ደስ አይልም፣ አይመችም ለምስጋና። እጅ የበዛበት ህይወት ለምስጋና አይመችም። ይገርማል። እጆችን ሁሉ እንደ ገለባ ይሰበስባቸውና አምላክ እግዚአብሔር ብቻውን መጽሐፍ እንደሚናገር የንፋስ ጩኸት በሞላበት ውድማ አገኘው። ያዕቆብን ከዛስ በንስር ክንፍ ተሸከመው፣ ተንከባከበው፣ ብቻውን መራው ተብሎ እንደተጻፈ የዛን ጊዜ ካሰብክበት ስትደርስ እዛ ፊት ለፊት ላይ እንዲህ ተብሎ ይጻፋል። ብቻውን መራው፣ ብቻውን ባረከው፣ ብቻውን ጎበኘው፣ ብቻውን አገዘው፣ ብቻውን ረዳው። አንተ አሜን በልባክ። አጭሩ መንገድ እያለ በረጅሙ ሲመራ ልክ ነው። ቀላሉ መንገድ እያለ በከባዱ መንገድ ሲመራ ልክ ነው። የሆኑ ሰዎች ከህይወቴ ወጡ ብላችሁ እንዳታዙ። እነዛ የወጡ ሰዎች ከዚህ በላይ ቢቆዩ ኖረው ካበላሹት ይልቅ የተገነባውን የሚያፈርሱት ይበልጥ ነበር። እግዚአብሔር ሲዘጋም ሲዘገይም ሲከለክላችሁም ትክክል ነው። ምክንያቱም ትህትና ጸጋ ልብሳችሁ እንዲሆን ስለሚፈልግ ነው። ትህትና የጸጋ ስጦታዎች ሁሉ መሰረት፣ የመንፈሳዊ ሀብት ዋና መግቢያ በር እንደሆነ እንድታውቁ ፈልጋል። ትህትና ማለት በአጭር አማርኛ እህል የሞላበት ጆንያ አፉ እንደሚታሰርበት ክር ነው። በትህትና ያልታሰረ ስጦታ ወጥቶ ይፈሳል። በትህትና ያልታሰረ ሀብት ይባክናል፣ ይጠባል። እና እግዚአብሔር የሚዘጋው፣ እግዚአብሔር የሚዘገየው፣ እግዚአብሔር የሚከለክላችሁ ትህትና ጸጋ ልብሳችሁ እንዲሆን ስለሚፈልግ ነው። ብል ሊያረግ ስለሚፈልግ ነው። የልጅ ነገር አንዱ ብስል አንዱ ጥሬ እንዲሉ ያገሬ ሰዎች ህይወትህ አንዱ ብስል አንዱ ጥሬ እንዳይሆን እንድትበስል እግዚአብሔር ያዝ ያረገዋል። ሰው በቁስሉ ውስጥ እንጨት የሰደደበት ሰው ላይ ሊጸልይ የሚችለው ትህትና ጸጋ ልብሱ ሲሆን ብቻ። ለበዳዮች መጸለይ እስክትችል ድረስ እግዚአብሔር ኢዮብን ትሁት አድርጎት ጻድቅ እንኳን ብሆን ልመልስለት አልችል። ዳኛ
ሕያው እንደሆነ እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ። ልክ ከዚህ በኋላ ይገርማል። ልጅነቴን የሰጠሁት ጌታ በእኔና በእናንተ መካከል ይፍረድ አትልም። በልመናችሁ መሰማት ብቻ ሳይሆን በመንገዳችሁ መዘጋት፣ በተስፋችሁ መነቀል፣ በክብራችሁ መገፈፍ፣ በሀብታችሁ መጥፋት፣ ሰዎች ከናንተ በመራቅ የወዳጅ ዘመዶቻችሁን ጀርባ በማየት እግዚአብሔር ሰርቶ ሊሰራባችሁ ነው የከለከላችሁ የዘገየባችሁ። ብዙ ለህይወት አላስፈላጊ የሆኑ ነገሮች ከህይወታችን ላይ እንዲራገፉ ታስታውሳላችሁ ወይም ታውቃላችሁ። የሃይስኩል ተማሪ ሆኜ በማጠናበት ጊዜ ከማጥኛ ክፍሌ በመስኮት ትይዩ በኩል አንድ ዛፍ ነበር። ኃይለኛ ንፋስ ሲነሳ የሚነሳው ንፋስ ሁለት ነገር አልጎ ያልፋል። የመጀመሪያው ዛፉን ከፍ ዝቅ ያደርገዋል። ቀጥሎ ግን የሚሆነው ነገር እንደዚህ ነው። ከዛፉ ላይ ህይወት የሌላቸው የደረቁ ቅርንጫፎች እና ቅጠሎች ሁሉ ይረግፋል። ልክ እንደዚህ ነው ሰርቶ ሊሰራባችሁ እግዚአብሔር አምላክ በእኛ ከመስራቱ በላይ እኛን መስራቱ ዋና ቁም ነገሩ ስለሆነ እግዚአብሔር ሳይሰራን ቢሰራብን ከስሯል እንጂ አላተረፈምና እግዚአብሔር አምላክ ሰርቶ ሊሰራብን ስለሚፈልግ ነክቶ ሌሎችን በእኛ በኩል ይነካ ስለሚፈልግ ይነካናል። መጽሐፍ እንደሚናገር ያዕቆብ ሌሊት ሙሉ ታገለ። ምንድነው የምትታገለኛ? ካልባረከኝ አልለቅህም። በረከት የቁሳቁስ ብዛት ሳይሆን የማንነት ለውጥ እንደሆነ ያዕቆብ ስለገባው ሲወጣ አጭበርብሮ ወጥቷል፣ ሲመለስም አጭበርብሮ አይገባም። ሲወጣ ያዕቆብ ሆኖ ወጥቷል፣ ሲመለስ ግን እስራኤል ሆኖ እንደተመለሰ እግዚአብሔር የጭኑን ሽሉዳ ነካው። ቀጥ ብሎ ሄደ የነበረ ሰው እያነከሰ ሄደ። ነካው። እግዚአብሔር የሚያየኝን አየሁታ። አምላኩን አየ። ስማችሁ እንዲቀየር የትላንትና አሮጌ መታወቂያችሁ ከህይወታችሁ ላይ እንዲነሳ በአዲስ ስም በአዲስ ማንነት ወደ ታየላችሁ የህይወት ክፍል ከፍታ እንድትገቡ ሲፈልግ እግዚአብሔር አምላክ ሰርቶ ሊሰራባችሁ ነው። የዘጋባችሁ ሰርቶ ሊሰራባችሁ ነው። አጭሩ መንገድ እያለ በረጅሙ መንገድ የመራችሁ ሰርቶ ሊሰራባችሁ ነው። ቀላሉ እያለ በከባዱ መንገድ የመራችሁ ሰርቶ ሊሰራባችሁ ነው። ሰዎች ሊረዷችሁ እየቻሉ እንዳይረዷችሁ የሚያደርገው ተስፋችሁን የሚነቅለው እግዚአብሔር አምላክ ሰዎችን ከእናንተ ህይወት የሚያወጣው ሰርቶ ሊሰራባችሁ ባለብዙ ምስክር